ፖለቲከኞች አንድ ማያውቁት ነገር 1000 ካድሬ ፕሮፓጋንዳ እንዲሰራ አበል ከምትከፍሉ አንድ የሶሻል ሚዲያ ተጽዕኖ ሰው ብትይዙ ከ1000 ካድሬ ተሻለ ይሰራል ምንም ሳይናገር። አሁን የልጅ ይመጣል ይናገራል፣ አዲስ አበባ ላይ ዞር ዞር ይላል፣ ያየውን ነገር ለዓለም ያስተዋውቃል። 500-300 ሰዎች ወደ አዲስ አበባ መጥተው ወይም አሁን አዲስ አበባ ላይ ያለውን ነገር በመልካም ገጽታ ከተነተነ ያሳየ ቱሪስት ይመጣል። ለዚህ ልጅ የምታወጣው ወጪ ካለ በቀላሉ ትመልሰዋለህ ማለት ነው። አዶናይ በጣም ቀልጅ ነው። እኔ አንድ መድረክ ላይ ተገናኝቼ ወይ አውርቼው አላውቅም። ልጁ ግን ቅን ነው። በብዙ ነገር እኔ አይቼዋለሁ። ሰው የመጉዳት ኢንቴንት የለውም ወይም ደግሞ የሆነ ኔጌቲቭ ነገር ያለው ልጅ አይመስለኝም። ታስዋይ ከለንደን ድረስ የ7 ሰዓት ጉዞ ወደ ኢትዮጵያ ሶሻል ሚዲያ ሰዎችን መጥተው ኢትዮጵያ ላይ ስላለው ነገር እንዲናገሩ ማድረግ መቻሉ በተሰማራበት ስራ ማን ፖለቲከኞች ምናምን ብላችሁ እንዳተነትኑበት በቃ የሶሻል ሚዲያ ሰው ቀደም ሲል እንዳልኳችሁ ዩዘር ኔም እና ፓስወርድ ክሬት አድርጎ ገብቷል። በቃ በተሰማራበት ስራ መልካም ነገር እየሰራ ልጅ ነው። ድንቅ ነገር እየሰራ ልጅ ነው። ፖለቲከኞች እንዳገቡበት አሁን በቃ እሱ የሶሻል ሚዲያ ሰው ነው። በሶሻል ሚዲያ ውስጥ በፈጠረው ኔትወርክ በቃ የራሱን ይበጃል የሚለው ነገር እየሰራ ያለ ልጅ ነው። አሪፍ ስራ ነው። እስካሁን የሚያደርገው ነገር ምንም ነገር የሚገርም ልጅ ነው።